ሰው ለሰው ሊፋቀር ሁሉ ቢተባበር የሚደረስ ነበር ቢጥር እና የመተባበር ነገር በጣም ደስ ይላል። ግን ሰው በምን መልኩ አሁን በምን እንዲተባበራችሁ በምን እንዲያግዛችሁ በምን ጆይን አድርጎ ምን አይነት የሥራ ድርሻ ያለው? አንደኛ በሚሰራበት አካባቢ ላይ ስራዎችን በማጠያየቅ ስራ ያላቸው ወጣቶች እንዲሰጡ። ይሄ የሁሉም ሰው ባህሪ መሆን አለበት። ሁሉም ሰው ስራ ያዘ ሰው እሱ ባህሪ መሆን አለበት። ሲቀጥል ደግሞ እንደዚህ የሆኑ መረጃዎች ማለት ሲወጡ እንደዛው ለዚህም ሆነ ከኛ ቤተሰብ ለሆኑ አካላት ምን ቀድሞ የማሳወቅ ወይም ደግሞ ቲክቶክ ራሱን ሰርቶን ቢሆን ለኛ ሪፖስት የሆነ ሼር ምናምን ነገር በማድረግ ወደኛ ቢያደርስልን ያማ ሪፖስት ያርግ ሌላው እንዲደርስ ማለት እናደርጋለን። ሲቀጥል ደግሞ ልክ እንደዚህ እየከፈቱ ወይም ደግሞ እዚህዙንም ሆነ እኔንም ነገር እንደዚህ እየተባበርክ አይደለ ላይቭ ላይ ትመጣለህ የሆነ ሰዓት ስጣለ እንዲህ ታረጉ እንደዚህ እናርግ እንዲህ ነው በቃ ይሄዳል። እዚህ ጋር ልክ ቀን ነው ዞሮ እንጂ ይሄዳል። ያ የጊዜ ጉዳይ ነው። የጊዜ ጉዳይ እቺ በጣም ደስ ትላለች። ያሰባችሁት ያሳካላችሁ ፈጣሪ ይላለው። ይሄ ሰው መርዳት ስለሆነ በጣም ደስ የሚል ነገር ነውና ስለንተም ነው ስለ ኮሚሽን እያወራ ነበርና ኮሚሽን መጨረሻ የሰራሁት ፖድካስት ከሰላዲን ጋር ነበር እና እኔም ያወቁት የዛን ቀን ነበር። ኮሚሽን መቀበል ሳይሆን መክፈል ራሱ ወንጀል ነው። ግን ሰው ያው ስራ ከመፈለግ ከማግኘት ካለው ጉጉትና ስራ ከማጣት ካለው እንትን እያወጣ ይከፍላል። እናንተም ኮሚሽን ለሚከፍልም ለሚቀበልም ሰው ምን ትላለህ? ስለ ኮሚሽን ያለ በኮሚሽን ያለ ዙሪያ ሀሳብ ምንድነው? በኮሚሽን ዙሪያ ላይ ዞሮ መስጠት አንዳንዴ ግዴታ የሚሆንበት ታይም አለ። ስለ አንተ ለሀገሩ አዲስ ነህ፣ ቦታዎችን አታውቅም፣ ቋንቋ መናገር አታውቅም። ያለ አማራጭ የሚያውቅን ሰው መጠየቅ ነው። ያ ሰው ደግሞ ገንዘብ ካልሰጠህልኝ አልሰራም ካለ ልትሰጠው ይችላል። ግን ደግሞ ብዙዎቹ እንደዛ እንትን የሚሉ ደግሞ ሌቦች ናቸው። ይፋ የሆነ ስራ ነው። ኦኬ ቢያንስ እንደዛ እንኳን ተባብለህ ከሆነ ከሄድክ ቢያንስ የሆነ ነገር ግን ልክ አሁን ላይ ልክ እንደ ስራ ይዘውት እንደ ዝርፊያም እየተጠቀሙበት ስለሆነ ያው ከፋዩ መጠየቅ አለበት። በእርግጥ መክፈልም የለበትም። ለምን አሁን ላይ እንደዚህ በጓደኛ በምንድን ኮሚሽን መስጠት ከቆመ ኮሚሽን ይቀራል። በቃ አለቀ። ካከፈለ ያ ሰው ስራው ይዘጋል፣ የሆነ ሌላ ስራ ነገር ይጀምራል። በቃ አለቀ። ስለዚህ እነዛ ስራዎች ክፍት ይሆናሉ። ክፍት በሚበት ታይም ደግሞ ለኛ የመዳረስ እድል ይኖራቸዋል። ለኛ ከደረሱ ደግሞ ነፃ እንሰጣለን።